ናችሁ? ደህና ናችሁ ወይ? መተናል ያ የምር ስላልቻልን ነው እንጂ በጣም ውድድ አወር ቤስት ኮምፒውተር ለመሆን አልቻልንም መገኘት በቀናችን ፐርሰናል ኢሹ እና ኔክስት ዊክ ደግሞ እኔ ከሀገር ስለምወጣ ድጋሚ እንጠፋለን። ቀድመን እንገራችሁ ብለን this is the only time I think ቀድመን እየነገርናችሁ ማይክ ግን እንገዛለን። yes ግን ማይክ የለም ብለን ከመቅረት ደግሞ ያው በአንድም ቢሆን እናውራ ብለን የመጣው ነው። yes subscribers and also YouTube studio ለምን ነው ምናምን እያላችሁ ነው። thank you ኮቺ ስላዳናችሁ we love you። እኛ ቅር አይለንም just ምን አፕግሬድ እናርግ ታዲያ እሱን ነገሩን አሁን ምን እንደሆነ ታውቃላችሁ። ሌትስ ሴ የሆነ ክላሲ ለማድረግ የሆነ ልዩ ማይክ ከጀርባችን ለማድረግ እሺ በቃ ይሄ የለም። ከዛ እንዳላችሁት ጌስት ስንጠራ ቤታችን ውስጥ ከማድረግ ይልቅ ይሄ ፕሮፐር የፖድካስት ሴትአፕ ኦብቪየስሊ ፖድካስት ሴትአፕ ሲኖረው እኮ የኛም ፐርሶናሊቲ ተከትሎ ነው። it's not going to be your typical 3 ወንበር ይሄ አፍ ላይ የሚሆነው ማይክ ምናምን አይደለም የሚሆነው you know it's still going to have our personality ግን ያ ማለት ቤት ስለሆነ አሁን we can't really do much ከዚህ ውጪ this is all yeah we can obviously studio ተከራየንም አተከራየንም we want to do the quality ምናምን we want to make the quality better so we're working on that. yes and would appreciate it a lot ደግሞ እናንተ አይዲያ ብትሰጡን ነው ከናንተ ጋር እንደዚህ አይነት ነገር ይሄዳል እንደዚህ ነገር ብትጨምሩ like የለም ይሄ ምንም ነገር ሳንጨምር እኛንም ሳታጡን እኛው ሆነን ምን ልናደርግ እንችላለን ስንት ስለምታዩን ለምሳሌ ቲክቶክ የኔም የሳም ኮሜንቶች ላይ ፎቶ ሜቢ AI ጀነሬተር ሊሆን ይችላል ሜቢ a podcast setup you saw somewhere ፎቶን ኮሜንት አድርጉልኝ yeah please do በቃ የሆነ ያለው ወደ ሰብስክራይብ አድርጉ ሰብስክራይበር ገብተናል የባለፈውን ቪው ቀጥሉበት ኦኬ we are so happy በጣም ነው ሞቲቬት የሚያደርገው እና ደስ የሚለው ፓርት ደግሞ ልክ አንዱ ቫይራል ሲወጣ ሌሎች ያልታዩትን በደንብ ፑሽ ስለሚያደርግ የአንድ ቪዲዮ ብቻ አይደለም ሄልፓችሁ so it means a lot ማየት ወደ ታሪካችን እንገባለን እንዳለችው ላይክ ሼር ሰብስክራይብ ማድረግ እንዳትረሱ አብርታችሁ ማየት ያለባችሁን ታውቃላችሁ ያበደ ብቻ ውፍ እንዳይል ማይኩ ላይ አይ ጀርባሽ ናት ጀርባሽ አረባክሽ ዲቫ የሪዮ ፒኮክ በደጊታ ሃይ ሌዲስ የኔ እንኳን አጭር ስቶሪ ነው ግን ሲሪየስ ነው ምን መሰላችሁ የባለቤቴ ቤተሰቦች ፋይናንሻል ክራይሲስ ውስጥ ገብተዋል እና በጣም ብዙ ብድር አለባቸው ይሄ ለመክፈል ሌላ ሲበደሩ ከዛ አሁንም ይሄ ለመክፈል ሌላ ሲበደሩ አሉ እየሄደ የሚፈርመው ደግሞ እሱ ነው በቃ አለ አይደለ ነው አይላቸውም ትዳር አለኝ እኔ ከዚህ ውስጥ አስወጡኝ አይላቸውም አሁን የባስ ብለው መክፈል አቅቷቸው እሱ ሊታሰር ነው እንደዚህም ሆኖ they are my family so አልተዋቸውም ይለኛል ገደብ ይኖር ስለው የኔ ፋሚሊስ ደግሞ ለምን አንቺስ ትፈርሚያለሽ ይለኛል እኔ የኔ ሪዝን ደግሞ እኔ ሳልሆን እሱ ነበረ ኖ ማለት የሚኖርበት እኔ መጣመድ አልፈልግም ለዛ ነበረ በየብድሩ ባንክ እየሄድኩኝ እምፈርመው ከደሞዙ ሳይቀር ተበድሮላቸው በየወሩ ይከፍላል እኔ አሁን ልወልድ ከአንድ ወር ያነሰ ጊዜ ነው ያለኝ ግን ምንም አልተዘጋጀንም እሱ ሀሳቡ እዛ ነው እኔ ደግሞ ስራ የለኝም እኔ እንዲያውም ታስሮ ይለይልን ነው የምለው በቃ እናንተስ ምን ትላላችሁ ታስሮ ይለይልን ሲላል በጣም ይጨንቃል በጣም ይጨንቃል ምኑ እንደሚጨንቅ ታውቃለሽ እዚህ ፖይንት ላይ እንደ ላይክ ሚስት እዚህ ቦታ ላይ መቀመጧ ይጨንቃል ለምሳሌ ኖ ማለት የለብሽ ነገር የለም አሁን በቃ አቅምሽም አቀለም ልጅ ባይመጣ ምን if it's just እሱና ሚስት ብቻ ቢሆኑ ኦኬ ቤተሰብን ተው ማለት አይቻልም ግን ቤተሰብም አለው ይሄ ልጅ ሶ አንድ ቤተሰብ መጉዳት ወይ ሁለት ቤተሰብ መጉዳት የሆነ ሰዓት ላይ has to pick እና ሚስትየው ፒክ የሚል ቦታ ላይ መቀመጧ ራሱ በጣም ነው የሚያሳዝነው ልትወልድ እንግዲህ 9 ወር 8 ወር ናት ፒክ ብላም አላስቀመጠችው ላይክ እሷማ አብራ እየሄደች እየፈረመች ነው ላይክ እኔ መጠመድ አልፈልግም ለምን ሲጠምዱኝ ወደ ውስጥ ጠምዱኝ አያድሩም እኔ ምራበው
So what would you do? እንዴ አሁን ለምሳሌ እኔ መጀመሪያ አትሊስት አይ ዋንት ኮንትሪቢዩት ቱ ኢት ማስቆም ካልቻልኩ ሄጄ ኮንትሪቢዩት አላረግም። እንደ ባልና ሚስት ያላችሁ አሴት ከሆነ ደግሞ ኦር ያላችሁ አዘ ካፕል ያላችሁ ፖቴንሻል ከሆነ ብድር የሚያስፈቅድልሽ then he won't get that loan. like እኔ this is bullshit like ብሎ ነገር የለም ማለት always you should support ወላጆቻችሁን like የእሱን ወላጆች አንቺም ገብተሽ ከአንቺም ኢቭን ተጎርተሽ ሰፖርት ማድረግ ያለብሽን ሰፖርት ማድረግ አለብሽ። ሴም ጎዝ ፎር ሂም። ግን ሁለት ካለ አንዱን ስጥ ነው እንጂ ሁለቱንም ሰተባዶ ቀር የለም ብሎ ነገር የለም። ወር አንድ ካለች አንድ ላይ ስጥና ተራብና ለምን ብሎ ነገር የለም። ላይክ እስኪታሰር ድረስ አይ ፊል ላይክ አንቺም የአዘር what your role as a wife የሆነ አልተወጣሽም ብዬ ነው ማስበው። ደስ ነው በጣም መስጠላ ፖዚሽን ላይ ነው ያለችው። ስልሽ ይጨንቃል። ለምን በይ መጨረሻው ፍቺ እስከሚሆን ድረስ አርጊው ላደርግ ይችላል። ቤተሰቦቼን ምግብ ሄጄ በላይ ይሻለኛል። ግን ደግሞ እስከ ችግር አለው አብሬ ምናምን የሚል ቃል ደግሞ ትገቢያለሽ። እስከሱ ችግር ነው እስከ ወላጆቹ ችግር አይደለም አብሬው የምገባው እንዴ። ያሚ true you have she has a point. It's a very hard decision to make. ግን ያው decision make መደረግ አለበት by the end of the day. and I guess you can't be that ምስኪን መራት መሆን አትችይም። የሆነ ሰዓት ላይ ስቴፕ አፕ ማድረግ አለብሽ ቤትሽን ሴቭ ለማድረግ። ኦብቪየስሊ ቦታው ቢቀየርና የአንቺ ቤተሰብ ቢሆን ምናልባት እንደ ዲሉዥናል ልትሆኝ እኮ ትችላለሽ። ግን እሱ ደግሞ ወደ ሴንስ ሊመልስሽ እንደሚገባ ሁሉ you have to do the same. So I agree with you. Yeah. You will love this. ማራገብሽን ቀጥይ. Hello guys. So here's my story. Liyu, I need you to give me a better advice. So እኔ ላቲን ዳንሰር ነኝ። በጣም የምወደው ሆቢ ነው. And I love the community too. But the problem የሚጀምረው እኔ ሞር ኪዞምባ እና ባቻታ ዳንስ እወዳለሁ. Which are the most sensual dance than salsa. No? Yeah. እና I dance these dances with anyone እዛ ኮሚኒቲ ካለ ሰው ጋር because ኢንጆይ ለማድረግ ነው የሚሄደው እዛ። I don't care about ሰው ምን እንደሚያስብ ምናምን እና ደግሞ በጣም ተግባቢ ሰው ነኝ። እኔ 25 ዓመቴ ነው by the way and I don't have a boyfriend. ሌላው ደግሞ I don't have a friend to go to the socials. so I always go ብቻዬን። ከዛ እዛ ኦሬዲ ሰዎች ጋር ስለተግባባሁኝ አይደብረኝም። እና ሴት ስትሆኚ ይገባቸዋል ብቻችሁን ስትሄዱ ኤን ከሰው ጋር በጣም ስትግባቡ all the boys try their chance to smash. so recently disrespectful የሆነ ወይ የሆነ ሰው የሆነ ነገር አለኝ እና OMG this much ነው ሰው እየገመተኝ ያለው ማለት ነው ብዬ እንዳስብ አደረገኝ እና በጣም ደበረኝ። ራሴን እንዳላስከበርኩኝ ተሰማኝ። ግን ደግሞ እዛም ሄደው ስለ ክብር ምናምን ልጨነቅ አይደለም to the fullest ራሴ ልሆን ነው የምሄደው። what should I do please? በጣም ደብሮኛል እና ፕሊዝ ከቻላችሁ ኔክስት ቪዲዮ ላይ መልስ ጥሩ። we don't know which video ላይ መልስ ይሰጣንሽ እንደሆነ ባት አላነበብ ነው እናስታውሰው ነበር የምናነበው። so like I think it should be you in the matter you relate. Okay. So አሁን እኔ I'm talking from a point of a person who is in a relationship. አንደኛ ወደፊት ሪሌሽንሺፕ ውስጥ ብትገቢም ያጣላሻል። ገና ከሱ ስንጀምር እኔ ያጣላኝ ስለነበረ ማይንጆ I don't even dance ኪዞምባ እኔ ባቻታ ነው የምደንሰው አንዳንዴ I don't even get close. ግን I feel like አደናነስሽ ማተር ያደርጋል። አዎ ዳንሶቹ በጣም ሴንሹዋል ናቸው. you can enjoy to the max. ግን enjoy ስታደርጊ አብማት እኔም በሆን I'm sure በጣም ሽርጥርጥርጥርጥ እያልሽ ከደነሽ I'm like is she interested like maybe ምናምን ብዬ ላስብ ቻለሁ maybe ገባሻል እንደ ሴትም you know what I mean. I see a lot of women who are married even sensual ዳንሶቹን ፕሮፐር አድርገውት የሚደንሱት. so I feel like there's a way you can do that. እኔ አሁን ለምሳሌ ባቻታ ስደንስ በጣም እንዲህ ምናምን አልተቃቅፍም የሆነ I just keep my distance. I don't want to like ደረቱ ጋር እንዲህ ምናምን ቅፍቅፍ ማለት it makes me uncomfortable. even ሳልሳን ሴንሹዋል የሚያደርጉት ዳንሰሮችም ደግሞ አሉ which is sensual የማይሆን ዳንስ. so አዎ ኢንጆይ ልታረጊ ነው የምትሄጂው. so ኢንጆይ አርገሽ they're gonna judge you
and then again like you said ብቻሽን ነው የምትመጪው so if I was single I would do the same thing የሚመቸኝ ሰው ካለ so ወንዶች እንደዛ ኤክስፔክት ያደርጋሉ and then you're dancing like grinding ምናምን you know touching obviously so assume ያደርጋል ሆቢ ትቀይር አይደለም you need to like the extra sensual shit ቀንሹ ሁለቱንም ወዶ የለም like sensually እኔ first of all ይቅርታ አድርጊልኝና በጣም extremely sensual ሆነው ካገኙት ሰው ጋር የሚደንሱ ሰዎች እኔ በጣም ይጨንቀኛል for me just like okay salsa is so fun በቃ መጃጃል ነው ለኔ መስሎ የሚታየኝ there are some you know በቃ it's fun ኪዞምባ is like በቃ like you know በደንብ ወገብሽን ይዞ ምናምን እና I wish ያብስራ ቢማርና አብሬው ብደንስ ምለው ነገር ነው because physical attractions actually ስላለ chemistry አለሽ so imagine having chemistry with like 10 men each night you know what I mean men talk እና ደግሞ ማንኛውም እንደዚህ አይነት ኮሚዩኒቲ መሃል በጣም አዛ ሰዎች አሉ I don't want to say too much yeah ግን ወይ ዳንሱን አስተካኪ ወይ ደግሞ ጀጅመንቱን ችለሽ ወይ ራሳቸው ጉዳይ ብለሽ ቀጥይ መደነስሽን either way that's the only choice you have and I want to add something ተግባቢነት is a great quality እሺ we have that too ማለት ተግባቢ ነኝ ብለሽ የምታስቢው አይደለ anyone ጋር ብቀመጥ ምን ባል ሰዎች ነን it has never been an issue እኛ ጋር ግን ተግባቢነትም ደግሞ needs to be picky you need to yeah just because ሰው መጥቶ ስላወራሽ መመለስ የለብሽ ማውራት የለብሽ you have to be picky so I think thank you very much so ምረጪ እንዳለችው ኢነርጂ ሴንስ አድርጊ እንደዛ የመረጥሽ ሴሌክቲቭሊ ተግባቢ ሁኚ ለመጣው ሰው ሁሉ እዛ ጋር መታወቂያ ቀበሌ ቁጥሮች መታወቂያ መታሽ አይደለም የመጣው ሰው ሁሉ መመለስ አይደለም ሰርቪስ እዛ ጋር ከስተመር ሰርቪስ አይደለም ያለሽው you're there to have you're a customer too so act like one be picky ኢነርጂ ሴንስ አድርጊ ምናምን እንደዛ ጋርክሽ አውሪ ላይክ ለዚህ ሆቢ ብቻ ሳይሆን ላይክ ሌሎችም ሆቢ ምናምን ብትጀምሪ አስሎንጋስ የመጣውን ሰው ሁሉ እስካወራሽ ድረስ ማለት ነው እንዳለችው ሁሉም ኳሊቲ ሰው መቶሪሻት ስለማያረግሽ ያው አብሮት የሚመጡ ኮንሲኩዌንሶች ስለሚኖሩ just watch out for yourself ደግሞ ብዙ ኤክስፖዝድ ስትሆኚም ስንት ክሪፒ ስንት ሳይኮ ሰው አለ ሁሌ ብቻሽ የምትመጪ ከሆነ እቺ ሁሌ ብቻ ነው የምትመጣው ቀጣይ ላይ ያሴራ የሚጠብቅሽ ሰው ሊኖር ይችላል ማለት ስንት በጣም ዜና አንብቢ ከተዘጋዶ say you leave your drink open when you go exactly ገባሽ so የሚያጣናሽ ሰው ይኖራል የተለመደ ቦታ ካለሽ እቺ እንዴት ናት ሲባል እቺ እኮ እንደዚህ ብሎ somebody ስለንጂ ማውራት እስኪች ድረስ open ነሽ everybody can say something about you እና that should scare you እኔ ታዩና ሁሉ ሆቢው ምኑ ታዩና it should scare you yeah next story ልዩ ዛሬ በዚህ ነው የምትስማማው በዚህ ወይዘስ ጀምር ጸጉር መልቀቅ ራሱ ምንም በቃ ፖኒቴል ቆቤ hey guys I'm a big fan ማሂ ልተባበርሽ ብዬ አበሳዬን አየው ቃላት ፍለጋ thank you እውነት አፕሪሺየት አደርጋለሁ ልዩ እንዳራግቢልኝ thank you very much okay sorry I'm not a good storyteller እንደወረደ ነው የምጽፈው እና ሁለት አብሮ አደግ ጓደኞች አሉኝ ግን ሁለቱም በተለያየ በኩል ዘመዶቼም ናቸው ግን ያን አክል አይተዋወቁም ኤልኔስን አንብበናል ሚዜ ሆና ምናምን የተቀየመቻት ማለት ነው ሰው ድጋሚ አናነበውም እናልፋለን ይሄን ስቶሪ I think we are done with this ከዚህ ስንወጣ እዚህ ጋር ነበርን ወደዚህ ንግባ አለው እሺ እሷ እስከምትጠጣ ሃይ ሌዲስ እንዴት ናችሁ በጣም ነው ደስ የሚል ጓደኝነት ነው ያላችሁ ላቭ ዩ ወደ ስቶሪ ስገባ እኔ ስራ ቦታ አካባቢ ሆነ ልጅ አየው እና በጣም የስራ ሰውና ቆንጆ ስለሆነ ተመቸኝ በጓደኞቼ ፊትም ስልኩን አፈላልጌ ቴሌግራም ላይ ሃይ አልኩት ከዛም ወዲያው መለሰልኝ እና በጣም ደስ አለኝ ከዛ እኔ ካወራሁት ኢነርጂው ከኔ በላይ ይሆናል
ዝም ስል ግን ዝም ነው። ብቻ እንደምንም ብዬ እንገናኝ አልኩት እና ተገናኘን እና በጣም አሪፍ ልጅ ነው። ችግሩ ግን እኔ ካልደወልኩኝ አይደውልም። ከዛ ድጋሚ ተገናኘን እና ለ2 ወር ተጠፋፋን። ከዛ መልሼ ሄ ያልኩት እና 1 ሳምንት አውርተን ተገናኘን። ከዛ I'm so scared to say this but ሳመኝ እና እኔም ቀጠልኩበት እና ሩምን ያዛለኝ ዋው ኖ አልኩት። ትረስት ሚ ምንም ነገር አናረግም እና ለጻሎት ልታረጉ ተበርክካችሁ አለኝ። he said it's just a hug እሺ አልኩት። ከዛ ምንም አልተፈጠረም። ግን ከዛ ቤት አድርሶኝ ምናምን እደውላለሁ ብሎ አልደወለም እና ምን ላርግ ፕሊስ አማክሩኝ፣ እንዴት አድርጌ ወደ እኔ ልሳበው? በዛ ላይ ደግሞ አምቶኒ ኦኬ ያ ኦር ሃው ካን አይ ሊቭ እኔ ሙሉበት አካባቢ ስለሚውል ከበደኝ። አም ሶ ስትረስድ ፕሊዝ ሄልፕ ሚ አውት። I got nothing to say. because there is nothing to say. I mean, your issue is your issue. ላንቺ because እየኖርሽበት ስለሆነ obviously it's real for you. ግን did he even like you? ማለት በጣም አንቺ ነሽ አፈላልገሽ ቴክስት ያደረግሽለት 2-3 ኢግኖር አርጎሽ አንቺ ነሽ ሀይ ያልሽ እያናገርሽው ያለሽው so leave what you guys just kissed. so ምኑ ነው የምትታየው ነው? thank god ምንም ነገር አልተፈጠረም። ፈርዘር አልሄድሽም። so አይቆጠርም እኮ ማለት nothing happened. sorry. yeah I agree with you. plus ደግሞ በቃ ማለት መጀመሪያ ይልሽ ሞራል እኮ ይኖራል። ግን መተጋገዝ ጥሩ ነው ሲሆን ወንዱ አፕሮች አድርጎ ቢለፋ ምናምን ጸደይ ነው። አንቺ ኢንትረስትድ ከሆንሽ እንኳን የሆነ ስቴፕ ስትመጪ በጣም ደግሞ እሱ ኤክስትራ ስቴፕ መምጣት አለበት። ካልመጣ you should be bored by now. I don't know how you even still interested ሆና እንደቆየች ራሱ በዚህ ልጅ አላውቅም። clearly እኔ ምንም I don't see the potential of this relationship. ወደ ሌላ ስቶሪ እንገባለን። ሰላም እንዴት ናችሁ? ወንድ ነኝ፣ አዲስ አበባ ነው የምኖረው እና የኔ ችግር ፍቅረኛ መያዝ ይከብደኛል። ማለት የተሻለ ህይወትን ፍለጋ ክፍለ ሀገር የወጣው እና ቀላል የማይባሉ ችግሮችን አይቻለሁ። እናም የሱ ተጽዕኖ መሰለኝ የማወራቸው ሴቶች ህፃን ይሆኑብኛል። እኔ አብሮ መስራት፣ ማደግ፣ የተሻለ ህይወት አብሮ ብዙ ነገሮችን መስራት ብቻ ነገ ላይ ምርጥ የሚባል ነገር እንዲኖረኝ እየሰራው ነው። ግን የማወራቸው ሴቶች የማወራቸው ሴቶች ሁሉ ሚስቅ ኢሞጂ አድርገዋል። ከዛ ደግሞ ገና ከአንድ ሴት ወሬ እንደጀመረ ሌሎቹም ሙሉ በሙሉ ማናገር አቋማለሁ። በእርግጥ ከራሴ የምኮራበት ነገር ታማኝነቴ ነው። ግን የኔ ነገር የምትረዳ ሴት ማግኘት ከበደኝ። ቢቀርስ ብዬ ስቶ ከእለት እለት ፍቅር የማይገባው ድንጋይ እና ሰዎችን ማመኔን በጣም ቀነሰው እና ዛሬ ፍቅረኛ ለመያዜ ነገ ላይ የመሰርተው ቤተሰብ ላይ ተጽዕኖ ይፈጥራል ብሎ ጠይቆናል። ሀውል በዚህ ያገኝ ዛሬ ማራገቢያው እኔ ጋር ስለሆነ መጀመሪያ ማይኩን እየሰጠሽኝ ነው። ነው ዋይ እኔስ ማራገቢያ ፓወር ዌል በቴምፕሬቸር ባላንስ ያደረገ ብሬን ያለሽ ዋው ኦኬ ሶ ኦብቪየስሊ አሁን ላይ ፍቅረኛ ለመያዝ ወደፊት ቤተሰብህን አፌክት ያደርገዋል። ቢኮዝ አሁን ፍቅረኛ ካልያዝክ ቤተሰብ ከየት ይመጣል? አንድ ከዛ ቀጥሎ ታማኝነት የሚለውን ነገር እኔ ፐርሰናሊ ሪስፔክት ማድረገው is committed relationship ውስጥ ስትሆን ነው እንጂ why are you being committed to one woman in a talking stage? like ገና አታውቃትም ማለት የማታውቀው ሰው ለምንድነው የምትታመነው? you should I think ምንድነው ይሄ is there someone out there who thinks you are in a relationship with them? if the answer is no, you should talk to 10-20 ሰው ወንድም ስለሆንክ ሴትም ስብትሆኝ I think talk to people። ከዛ በኋላ አዋርታችሁ that first step ሲያልፉ you guys can go out on a date። እና ምንድነው ሁሌ እንደምንለው if you keep meeting the same person ማለት ነው ፒክ ያረክበት ያለው environment it's not right, change the environment ሁሌ እንደምንለው ነው። so yeah measurementንም ቀይረ exactly so እንዳልከን በጣም እየገጠሙ ያሉት ህፃን ወር ካንተ ፊቸር ካንተ ካለበት ማቹሪቲ ሌቭል ጋር ማች ማያረጉ ሰዎች ከሆኑ አንደኛ ፒክ የምታረግበትን ቦታ ቀይር፣ ሜዠርመንትንም ቀይር። ሶ ከተደጋገሙ you're the problem አይደለም። መቼስ እንደዛ ነው። ዝንብ ከበዛ የሆነ ቦታው ቆሻሻ ስለሆነ እንጂ መቼስ አንድ ዝንብ ብታባር ሌላ ዝንብ ይመጣል፣ ሌላ ዝንብ
ከዝም ጋር መደባደብ ትተህ ቆሻሻውን ማጽዳት ነው እያለ ሰው ያ ማረገብ ትችላለሽ። የሆነ ቲክቶክ አይቼ ነበር ቲክቶክ is the as usual a while back ነው ያየሁት እና there is the what is it called the curse of knowledge I think I talked about it a year or 2 years back አላቅም አውርቼበታለሁ። በቃ ድጋሚ ላንሳው because የምር እንትን የሚያደርግ ማምንበት ነገር ነው ማለት ብዙ ነገርን ማወቅ at the same time it is a curse because እናንተ by hook or by hook ያንን ነገር አውቃችሁ ፊገር አውት አድርጋችኋል እና ላላወቀው ሰው ስፔሻሊ ከእናንተ የተሻለ ሲቹዌሽን ላይ ሆኖ ግን ፊገር አውት ላላረገው ሰው ብዙ ኤምፓቲ አይኖራችሁም። the same thing ይሄ ብዙ አለቆች ምንድነው እነሱ ተቀጣሪ አልነበሩ እንዴ ለምሮ ማያዝኑት የምንለው it's because እኔ ተጋግጬ አልፌ የለ ተጋግጣችሁ ለፉት የሚል ሜንታሊቲ ነው ያላቸውና just because it's good ያለ እድሜህ በማደግህ in a way it's good አሁን ያለበት ማቹሪቲ ሌቭል ላይ ረድቶሃል ግን it's not healthy a 16-year-old is not supposed to grow up ከገጠር ከቤቱ ተፈናቅሎ ወጥቶ that's not healthy so unhealthy measurement should not be ሁሉንም ሰው ምትለካበት way let people be themselves you know you can be the ambitious one in the relationship and your girl can be you know the girl yeah so ይሄው ነው ምንልክ ያለን let's add one more story and then we're done ሰላም ዲናችሁ አላውቅም ምን አይነት ምክር እንደምትሰጥኝ በጣም የምወዳ ከልጅነት ጀምሮ አብሮ አደጌ የሆነች አንድ ጓደኛ ነበረችኝ እንዳጋጣሚ በአንድ ዩኒቨርሲቲ ነበር ሁለታችንም አብረን የተማርነው በቃ እኔም ሆንኩኝ እሷ ሌላ ጓደኛ ኖሮን አያውቅም ማለት ይቻላል ብዙ አይነት ህይወት አብረን አሳልፈናል ግን ሁለታችንም ተመርቀን 2 አመት ስራ እንደሰራን እሷ አገባች እኔ ደግሞ በስራ ምክንያት ረቅ ያለ ቦታ ተመድቤ መገናኘት አልቻልንም ስልክ እንኳን በወር ምናምን ነው የምናወራው የኔ ስራ ትንሽ አስቸጋሪ ነው እሷ ደግሞ አዲስ አበባ ባለትዳር ሆና መገናኘት አልቻልንም ሆኖም ግን እሷ እዛ ድረስ መተሽ ጠይቂኝ ትለኝ ነበር እዛ ድረስ መተሽ ሴት ናት ጠይቂኝ ትለኝ ነበረ እኔ ግን ዛሬ ነገ እያልኩኝ ቀረው ለአንድ አመት ያህል ተራራቅን አንድ ቀን አንዲት የጋራ ጓደኛችን ደውላ አሟት ሆስፒታል ገብታለች ስትለኝ ደንግጬ ሄድኩኝ ግን ስደርስ አርፋ ነበር አሁን 9 ወር ሆኗታል ግን እስካሁን ስለሷ ሳስብ ነው የምውል ማድረው ኦኬ ጓደኛዋ ናት የሞተችው ኦ ማይ ጋድ በኢየሱስ አስቢው ጸጸቷን መታን ይኸው ለለቅሶ ሲሆን ተቻለቻ መምጣት ገባሽ ሞታለች የሚለውን ሳስብ ልቤን ያፍነኛል ሰዎች ሲጠይቁኝ ስለሷ ትንሽ አሟት ሆስፒታል ገብታ ነው የሚሉ እንጂ ለማንም ሰው ሞታለች ለማለት ቃሉ ራሱ ይከብደኛል ቤተሰቦች አሁን አክሰፕት በለዋ ሙሉ ኦኬ አሁን ላይ እኔን ይቆጡኛል ሀዘን አበዛሽ እያሉ ምን ላድርግ ካቅሜ በላይ ሆነ አይ ቲንክ እንዴ ልጽናና ነው ጥያቄዋ ኦ ማይ ጋድ በጣም ከባድ ነው እንዳትሰጭኝ ይሄን ማይክ ነው በጣም ከባድ ነው ማለት ስፔሻሊ ደግሞ ሁሌ ህይወት ላይ ማለት ነው በቃ ቀጠሮ መያዝ የሚያስፈራው ይሄ ነው በቃ ከ1 ከ2 ከ3 በላይ ቀጠሮ መያዝ ቆይ ነገ እየተባለ እርግጠኛ ባልሆናችሁበት ነገር ላይ ቀጠሮ መያዝ በጣም ከባድ ነው እና አንዳንዴ እንደዚህ ዋጋ ያስከፍላችኋል አይ ቲንክ ላንቺ የምንለው ነገር የለም ካንቺ የምንማረው ነገር ነው እንጂ ያለው so it's okay I accept your date on Friday በየስ እኔ አካ እብድ በቃ ብቻሽ ነው እንጂ የምታወሪው ለመቀበል ራሱ my denying stage will it might take a year በእውነት ዲናል እንዴ እብድ ነው እንጂ የምትበስማው እስከስ ከዛ በኋላ ህይወትሽ አስቢው ሰው ነገር ከጠቀሽ እሺ መቼ እንገናኝ በቃ የሆነ ያንን ፊክስ ለማድረግ ብለሽ በጣም የቅዠት ህይወት ነው የምትኖሪው ብቻ እግዚአብሔር ያጽናናሽ ብርታቱን ይስጥሽ we have nothing to say but በቃ እግዚአብሔር ኮሜንት ሴክሽን ላይ ሼር የምታደርጉትም ታሪክ ምናምን ካለ የምታበረታቱት ነገር ካለ say something እኛ እዚሽ ጋር እንለያያለን we hope እንመጣለን ቅዳሜ we hope you can't promise anything የሆነት በጣም በቃ አልገባችሁም በጣም ታይት ስኬጁል ላይ ያለ ነው ግን it's okay we do our best to come I wish I had space in my phone እንትን እንል ነበረ vlog አረግ ነበር መሄድበትን ትሪፕ በጣም አሪፍ ኢንጌጅመንት ሆኖ ነበር በጣም ገላገልሽን እና ለምን አትገልብጭና ሂጃ ሃርድ ዲስክ ሰጥራ እኮ በጣም ልዩ ደስ ይለኛል guys you know what do you say yeah comment section ላይ post አድርጊ በሏት please I don't have to edit I don't have to react and then Mahalit a week
ምንድነው ዊክሊ ቭሎግ ትስራለን ከኢትዮጵያ ደግሞ ሶ ዛት 2 ሳምንት ሰው ነው ቪዲዮ እኔ ከሀገር መውጣው ለ11 ቀን ነው ሰው አንዱን ዊክ ያንቺ ይለቀቅና አንዱን ዊክ ደግሞ እኔ ይለቀቃል ስመለስ ኦ ማይ ጋድ but I don't have anything interesting አዲስ አበባ ሙዚየም ምናምን ወስዳችሁ በቃ አዲስ አበባን አስጎበኛቸዋለሁ ያ ምን አማራጭ አለኝ ቶሞካ ኮፊ የት ነበር ቶሞካ ነው እንትን ያለ ማሙዬ ነው እንጂ ማሙካቻ ነው ይሄ በግላጋው ለምሳሌ እንጌጅ ካረክሽ ማሙካቻና ሙዬ እንደባልቃ ነው ማሙዬ ያለች and Mamuyi is famous oh my god and Mamuyi is a famous wagisha sogi የባህል መድኃኒት የሚሰጥ ሶጊ ነው I'm talking about a coffee shop እሺ በቃ እሷንም ብሎግ ትስራ እኔም ብሎግ ልስራና እንየውና የአዲስ አበባ የሚመጣው ከሆነ will post my የማይመጣው ከሆነ ግን obviously she will have አንቺ በጣም ኢንትረስቲንግ አክቲቪቲ አለሽ I don't እኮ እስቲ ዞሮ ዞሮ የልዩ ይፖሰት አይፖሰት የመጀመሪያው ጥያቄ እሱ ነው አዎ ስሪልን የምትሉ ከሆነ ደግሞ ትሰራላችኋለች ልዩ ሰው አክባሪ ናት ዲክላይ ማድረግ አትወድም አረ እና ምን ብሻለ ወይኔ 10 ቀን ኮንቴንት ግን ብዛቱን አስቢ ምንም ችግር የለውም አጠራጠራገ ባይሆን እኔ ግን አንቺ ስለኖርሽው አንቺ ልት ብታረግ ይሻላል it's okay ከዚህ ጀምሪና በቃ ያበድ ፓርቶን አረጋለን ከበዛ እሺ we're out bye እንዴ ላይክ ሼር ሰብስክራይብ also ሳንድረሳው በአሁኑ እሁድ የማህደር ሽምግልና ነበረ እሺ ተብሏል ፈቅደዋል ተሰጣለች guys so everybody የዩቲዩብ ኮሜንት ሴክሽናችን ላይ ማህደርን እንኳን ደስ አለሽ በሏት እየሄዳችሁ ፔጇ ላይ show her some love እንኳን ደስ አለሽ በሏት we are so happy for our girl most of our girls are out of the market now ማነው ባለፈው ማነው oh you must be breaking hearts getting married no ያለኝ ሰው I was like I know yeah. so we love you congrats